እስልምና በጣም ታላቅ ቤተ እምነት ነው። በውስጡ በጣም ብዙ ሚሊዮን ህዝቦች ይከተሉታል። የራሳቸው ህግና ስርዓት አላቸው። ቤተ እምነታቸውን ዲፌንድ የሚያደርጉበት መጽሐፍ አላቸው። ይህ መጽሐፍ ካላቸው ለሚጠየቁት ጥያቄ መልስ መስጠት የሚችሉ ሰዎች መጥተው መልስ መስጠት ሳይችሉ ቢቀሩ ግን በሰዎች ላይ የሞት አዋጅ የሚያውጁ ከሆነ ቤተ እምነት ከልጅነት ጀምሮ ስለ ግድያ ፕሮግራም ነው ሲያስተምር የነበረው። እስልምና ከስጋ ወጥቶ በነፍስ ማሰብ መጀመር አለበት። የሰው ልጅ ይገደል ብለ ኦፊሻሊ ወጥተ ቪዲዮ መስራት የለብህም። ይሄ ወንጀል ነው በጣም። አሁን ለምሳሌ ወንድማችን እፎይ ላይ ይገደል ብላችሁ የሰራችሁ ሰዎች ኃላፊነት ትወስዳለህ። በክርታስ ወረቀት በሚስጥር አይደለም የተነጋገርከው፣ ወጥተ በአደባባይ ነው ኦፊሻሊ ቪዲዮ የሰራው። ከዛ አልፈህ እኔ እንኳን ፐርሰናሊ ማርያምን እፎይን አካውንቱን ኮፒ ሊንክ ሼር አድርጉለት ኦርቶዶክስ ያብዬ ቪዲዮ በሰራሁት ብቻ 5 ሰው ፎቶአችሁን ይዣለሁ። አንገትን ነው የምንቆርጥ ያላችሁ፣ እስኪ ትቆርጠኛለህ? ፎቶውን ይዣለሁ። ወንድ ልጅ እግሩ ዘወራራ ነው። አሁንማ በአጠቃላይ እስልምና እምነት ተከታይ ራሱ ሰው እያስፈራኝ ነው። የማውቃቸው ጓደኞች ራሱ አጠራጠሩኝ እንኳንማ። እንዴ በጣም እኮ ይደብራል። እንዴ አንተ ሰው ይገደል ምናምን ትላለህ እንዴ? ምን አይነት ሜንታሊቲ ነው? የተጣመር እኮ ነው። እንዴት ከሰውነት ብትወጣ ነው እንዴ? ለተጠየቀው ጥያቄ እኮ የምታምነውን ነገር ነው የምትመልሰው እኮ። ለምሳሌ እኔ በድንጋይ አምናለሁ፣ ታዲያ ምን ታመጣለህ? የኔ እምነት ይሄ ነው ካልከኝ እኮ ኦኬ ብዬ ነው ዝም ብለው። በተቀር ግን መተህ እገልሃለሁ አትለኝም። ለምን እንዴ? አንዲት ሀገር አለችን፣ በሰላም አብረን እንኑር። በድንጋይ ማምለክ ትችላለህ እኮ። ግን ቤተ እምነቴን ዲፌንድ አደርገዋለሁ ካልክ አንተ የጠየቀው ጥያቄ ተመልሶልህ፣ እኔ ደግሞ ስጠይቅህ የምታምነው መልሰህ መውጣት እንጂ መልስ አተህ ግን ዝም ብለህ በተፍጨረጨር ቁጥር እገልሃለሁ ማለት አትችልም። መሞትም አለ ብዬ ነው። አሁን ለምሳሌ እናንተ 5 ሰዎች ፎቶአችሁ አለኝ፣ ወንድ ልጅ እግሩ ዘወራራ ነው፣ ቀድሜ ካየኋችሁ እርግጠኛ ሆኜ ነው የምነግራችሁ። እኔ አልሞትም ዝም ብዬ፣ ራሴን ግን እከላከላለሁ። እንዲህ በጣም እኮ ይደብራል። ቤተ እምነቱ ራሱ ታላቅ ቤተ እምነት ነው እኮ። እንዲኛ ኦርቶዶክሳውያን ደግሞ ጥያቄ እንጠይቃለን። ከእሳት እንድናወጣ ነው ቤተክርስቲያናችን የሳለችን። እንዲህ በጣም እኮ ጉድ እኮ ነው። አስቡበት። ሰውን ዝም ብላችሁ በአደባባይ ወጣችሁ ይገደል ምናምን አበሉ ወይ? አለመወያየት ነው፣ ቀጠሮ አለመያዝ ነው። አንዲያው እንዲህ ከባድ እኮ ነው።